ሰላም እንዴት ናችሁ? ዛሬ ከግሬድ 11 ዩኒት 2 አኒማል ቢሄቪየርን እንመለከታለን። በቀጣይ ደግሞ ከኢንትራንስ የመጡ ጥያቄዎችን የምንሰራ ይሆናል ማለት ነው። በዚህ ዩኒት ማየት ያለብን ነገር መጀመሪያ ለሰን ኦብጀክቲቮችን አይተን ብንጀምር ጥሩ ነው። ምክንያቱም አብዛኛው ከባዮሎጂ የሚመጡ ጥያቄዎች ኮንሴፕት ላይ ያተኮሩ ስለሚሆኑ ኮንሴፕቱን አይተን ብንጀምር የተሻለ ይሆናል ማለት ነው። የመጀመሪያ የሚሆነው ዲፋይን አኒማል ቢሄቪየር ኤንድ ኢትስ ኢምፖርታንስ። አኒማል ቢሄቪየር ምን ማለት ነው እና ዴፊኒሽኑን መግለጽ፣ ከዛ ደግሞ ኢምፖርታንሱን። ዲፈረንሺየት ቢትዊን ኢኔት ኤንድ ለርንድ ቢሄቪየር፣ የኢኔት እና ለርንድ ቢሄቪየር ዲፈረንታቸውን ማየት እና ክላሲፋይ ታይፕ ኦፍ ቢሄቪየር ዊዝ ሪሎድድ ኤግዛምፕል። አኒማል ቢሄቪየሮችን በሪሎድድ ኤግዛምፕል መስራት ማለት ይሄ ኤግዛምፕል ለዚህ ነው ብሎ መስራት። ምክንያቱም ፈተና ላይ የሚመጡት አብዛኞቹ ከሪል ወርልድ ኤግዛምፕል ስለሚሆኑ ማለት ነው። እሺ የመጀመሪያ የሚሆነው ዋት ኢዝ አኒማል ቢሄቪየር። አኒማል ቢሄቪየር ማለት ምን ማለት ነው? አኒማል ቢሄቪየር ማለት ዘ ወይ አኒማልስ አክት ኢን ሪስፖንስ ቱ ዘ ስቲሙለስ። ለስቲሙለሱ የሚሰጡት ሪስፖንስ ያ ቢሄቪየር እንለዋለን። ወይም ደግሞ ባህሪ፣ ሁልጊዜ የሚደጋገም ነገር ማለት ነው። እሱ ቢሄቪየር እንለዋለን። ለስቲሙለስ የሚሰጡት ሪስፖንስ ነው አይደል አይደል? ስቲሙለስን ዴፊኒሽኗን እንመልከት። ስቲሙለስ ማለት ኤኒ ቼንጅ ነው። ኢን ኤክስተርናል ወይም ደግሞ ኢንተርናል ሊሆን ይችላል። ማንኛውም ቼንጅ ነው፣ ግን ደግሞ ሪስፖንስ ማስከተል አለበት። ስቲሙለስ ለመባል ሪስፖንስ ማስከተል አለበት። የሆነ ነገር ከሱ ቀጥሎ ከስቲሙለሱ ቀጥሎ የሆነ ነገር መፈጠር አለበት። ስቲሙለስን በሁለት ከፍለን እንመለከታለን፣ ኢንተርናል ኤንድ ኤክስተርናል። ኢንተርናል የምንለው ለምሳሌ በአኒማል ስንመለከተው ኢንተርናል የምንለው በዛ በአኒማል ውስጥ የሚገኝ ነገር፣ ለምሳሌ ሆርሞናል ቼንጅ ሊሆን ይችላል። በሆርሞኑ ማደግ ወይም ደግሞ የሆነ የሆርሞን ቼንጅ ሊሆን ይችላል። ሆርሞናል ቼንጅ ሊሆን ይችላል። ለምሳሌ ሃንገር የመራብ ስሜት ሊሆን ይችላል። ወይም ደግሞ ትረስት የመጠማት ስሜት ሊሆን ይችላል። ስለዚህ እነዚህ እንደ ኢንተርናል እናያቸዋለን ማለት ነው። እንደ ኤክስተርናል የምናያቸው ደግሞ ለምሳሌ በኢንቫይሮንመንታችን የምናገኛቸው ማለት ነው። ምሳሌ ላይት ሊሆን ይችላል ኤክስተርናል የምንለው ማለት ነው። ቴምፕሬቸር ሊሆን ይችላል፣ ለቴምፕሬቸር የሚሰጡት ሪስፖንስ እና የተለያዩ ሊሆኑ ይችላሉ። ማለት ድሮ በኤክስተርናል አካባቢ የምናገኛቸው ከሆኑ እነዛ ኤክስተርናል እንላቸው፣ በኢንቫይሮንመንት ከአኒማሎቹ ውጭ የሚገኙ ከሆኑ ማለት ነው። ይሄ ቢሄቪየር ለምን ይጠቅማል ስንል አኒማልስ ሄልፕስ ሰርቫይቭ፣ ፋይንድ ፉድ፣ ሪፕሮዲውስ ኤንድ አቮይድ ዳንጀርን ለማስወገድ፣ ሪፕሮዲውስ ለማድረግ፣ ፋይንድ ፉድ ምግብ ለማግኘት እና ሰርቫይቭ አድርገው ለመኖር የሆነ ነገር ተቋቁመው ለመኖር ይጠቅማቸዋል። ለምሳሌ ሰርቫይቭ አድርገው ይኖራሉ ስንል በጣም በቀዝቃዛ ቦታ ለምሳሌ እንደ አንታርክቲካ ያሉ ቦታዎች የሚኖሩ አኒማሎች ሊሆኑ ይችላሉ። ለምሳሌ ቢር እዛ አካባቢ ነው አይደል የሚኖረው። ያ ግን የራሱ የሆነ ቢሄቪየር አለው፣ ያንን ሰርቫይቭ አድርጎ የሚኖርበት ማለት ነው። ፋይንድ ፉድ ስንል ደግሞ ለምሳሌ በኬሚካል አማካኝነት ሊጠቀሙ ይችላሉ፣ ወይም ደግሞ በታችንግ ወይም ደግሞ በሳውንድ አማካኝነት ሊጠቀሙ ይችላሉ። ለምሳሌ ለዚህ ሃኒቢን ብናይ ሃኒቢ ዌግል ዳንስን ነው አይደል የምትጠቀመው። በዌግል ዳንስ አማካኝነት የሆነ ቦታ የፉድ ሶርስ እንዳገኘች ታሳውቃለች። ሪፕሮዲውስ ደግሞ ማቲንግ ሲስተም አላቸው የራሳቸው። ይሄን ማቲንግ ሲስተም ደግሞ የሚያደርጉት ለምሳሌ ከለር ዲስፕሌይ በማድረግ ሊሆን ይችላል፣ ወይም ደግሞ ሳውንድ በማሰማት ሊሆን ይችላል። የተለያዩ ነገሮችን በማድረግ አትራክት ለማድረግ ይሞክራሉ ማለት ነው። ይሄ ደግሞ ሪፕሮዲውስ እንዲያደርጉ ያደርጋቸዋል። አቮይድ ዳንጀር ስንል ደግሞ ለምሳሌ ቴሪቶሪያል ቢሄቪየር አላቸው። በቴሪቶሪያል ቢሄቪየራቸው እዛ አካባቢ የእነሱ ግዛት እንደሆነ ያሳውቃሉ። ለምሳሌ በኬሚካል አማካኝነት ፌርሞን የሚባል ኬሚካል ይጠቀማሉ። በፌርሞን አማካኝነት ለምሳሌ ላዮን ይሄን ይጠቀማል በዩሪን ውስጥ ይሄን ተጠቅሞ እዛ አካባቢ የኔ ግዛት ነው ለማለት ይጠቀማል። ስለዚህ አቮይድ ዳንጀር ያደርግለታል ማለት ነው። ከዛ አካባቢ ስጋትን ወይም ደግሞ የሆነ መጥፎ ነገርን ያስወግድለታል ማለት ነው። ኤግዛምፕል ብንመለከት ኤካት ሂሲንግ ዌን ትሪተንድ። ሂሲንግ
ኤካት ሂሲንግ ዌን ትሪትንድ የሆነ ድምፅ ስናሰማት የመደንገጥ የመፍራት ስሜት ይኖራታል። ይሄ የተለማመደችው ባህሪዋ ነው፣ ቢሄቪየሯ ነው ይሄ ማለት ነው። ወደ ቀጣዩ ከመሄዳችን በፊት ቢሄቪየር በሁለት ይከፈላል። ኢኔት ኤንድ ለርንድ ብለን በሁለት እንከፍለዋለን። ኢኔት የምንለው በተፈጥሯችን የምናገኘው ኢንቦርን የምናገኘው ልክ እንደተወለዱ መማር ወይም ደግሞ የሆነ ስኪል ነገር ሳያስፈልግ ኤክስፔሪየንስ ሳያስፈልግ በተፈጥሯችን የምናገኘው ማለት ነው። ለርንድ ደግሞ ተምረነው ከታላላቆቻችን ተምረነው የሚገኝ ቢሄቪየር ማለት ነው። በአኒማል ደግሞ ስንመለከተው አኒማሎች ልክ እንደተወለዱ ምንም ታላላቆቻቸውን ከነሱ በፊት የተወለዱት ማየት ሳያስፈልጋቸው በራሳቸው የሚመጣው ቢሄቪየር ማለት ነው። ለርንድ ደግሞ ታላላቆቻቸውን ቤተሰቦቻቸውን ፓረንታቸውን በማየት ሊሆን ይችላል የሚመጣው ማለት ነው። ስለዚህ ሁለቱም የተለያየ የየራሳቸው የሆነ ባህሪ ያላቸው እንመለከተዋለን። ኢኔት ቢሄቪየርን ስንመለከት ኢኔት ቢሄቪየር ኢንስቲንክቲቭ ይባላል። ደመነፍሳዊ ነው። እነሱ ተቆጣጥረውት ወይም ደግሞ እነሱን እንትን ብለው ሳይሆን የሚከሰተው ልክ በቃ ሳይማሩት እንትን ሳይሉት በተፈጥሮ የሚሆን ነገር ስለሆነ ደመነፍሳዊ እንለዋለን። ኢኔት ኢንስቲንክቲቭ ማለት ነው። ኢንቦርን እና ደግሞ አውቶማቲክ ነው። ተወልደው የሚያገኙት እና ደግሞ አውቶማቲክ ማለት ደግሞ የሆነ ጊዜ የማይወስድ ቶሎ በፕሬዘንስ ፍሮም በርዝ ከበርዝ የሚገኝ ማለት ነው። ዳዝ ኖት ሪኳየር ለርኒንግ ኦር ፕራክቲስ መማር ወይም ደግሞ የሆነ ነገር ፕራክቲስ መለማመድ የማያስፈልገው ማለት ነው። ኮንትሮልድ ባይ ጆን ኤንድ ነርቨስ ሲስተም በጆንና በነርቨስ ሲስተም ነው ኮንትሮልድ የሚሆነው። በጀን እንዴት ኮንትሮልድ ይሆናል ስንል ሁሉም ስፔሺየሶች የየራሳቸው የሆነ ቢሄቪየር አላቸው። ለምሳሌ ስፓይደርን ብንመለከት ስፓይደር ዌብ ሜኪንግ ዌብ ነው አይደለ? ዌብ ትሰራለች፣ የሸረር ድር የምንለውን ትሰራለች። ለስፓይደር ያላት ለስፓይደር ስፔሺየስ ያለው ዌቢንግ ሜኪንግ ዌብ ለምሳሌ ለዶልፊኖች አይሆንም አይደለም። ዶልፊኖች ምንድነው ባህሪያቸው መዋኘት ወይም ደግሞ ትሪኮቹ ማሳየት ነው አይደለም። ስለዚህ ለስፓይደር ያለው ስፔሺየስ ስፓይደር ላይ ያለው ስፔሺየስ ባህሪ ለዶልፊን ላለው ስፔሺየስ አይሆንም ማለት ነው። እንደ ስፔሺየሳቸው ስለሚለያይ በጂን ይወሰናል። በነርቨስ ሲስተም ልክ እንደዛው ማለት ነው። ታይፕ ኦፍ ኢኔት ቢሄቪየርን ስንመለከት ታይፓቸውን ስንመለከት ከኢኔት ደግሞ ታይፕ አላቸው። ቢሄቪየርን በሁለት ተመለከትን። በቀጣይ ደግሞ ኢኔት ደግሞ የራሱ የሆነ ክላሲፊኬሽኖች አሉት ማለት ነው። ሪፍሌክሲቭ ወይም ደግሞ ሲምፕል ኤንድ ኢሚዲየት በሆነ በቅጽበት የሚከሰትና ደግሞ ሲምፕል ነው ሪፍሌክሲቭ የምንለው ማለት ነው። አውቶማቲክ ሪስፖንስ ቱ ዘ ስቲሙለስ ለስቲሙለሱ የሆነ ማሰብ ማሰላሰል ሳያስፈልግ ቶሎ የሚሰጥ ምላሽ ሲሆን ሪፍሌክሲቭ እንለዋለን። ቅጽበታዊ ነገር ማለት ነው። ለዚህ ኤግዛምፕል ስንመለከት ብሊንኪንግ ዌን ሰምቲንግ ካምስ ቱ ክሎዝ ዮር አይ ወደ አይናችን የሆነ ነገር እየቀረበ ሲመጣ ብሊንክ ማድረግ መጨፈን፣ ይሄ አውቶማቲክ ነው አይደለም፣ ምንም ሳይታሰብ የሚሆን ነገር ነው። ለስቲሙለሱ ሳናስበው የምንሰጠው ሪስፖንስ ነው ማለት ነው። ኒ ጀርክ ሪያክሽን ኢን ሂውማንስ በሰዎች ላይ ደግሞ የኒ ጀርኪ ማለት የጉልበት መታጠፍ እንትን ማለት ነው። የእሱም ደግሞ ሪስፖንስን የምንሰጠው ቶሎ በቅጽበታዊ መንገድ ነው። ስሜቱ ሲሰማን ቶሎ በቅጽበታዊ መንገድ ነው ማለት ነው። ይሄ አንደኛው ክላሲፊኬሽን ነው። ሁለተኛው ፊክስድ አክሽን ፓተርን ወይም ሪፒትድ ነው አክሽን ነው። ለሱ ስንመለከት ደግሞ ሲኩዌንስ ኦፍ አክሽን ዛት ኦልዌይስ ኦከር ኢን ዘ ሴም ዌይ ሁልጊዜ በሴም ዌይ የሚከሰቱ ከሆነ ይሄን ፊክስድ እና ሁልጊዜ ሪፒት የምናደርገው ባህሪ ከሆነ ኢንስቲንክቲቭ እንለዋለን። ኢንስቲንክቲቭ እንለዋለን። ደመነፍሳዊ ነው። እኛ አስበነው የሚሆን ነገር አይደለም፣ ግን ሁሌ ጊዜ ለዛ የምንሰጠው ነገር ሁሌ ጊዜ አንድ አይነት ነገር ነው። ለምሳሌ the goose running an egg back to its nest ወደ ኔስቷ ጎዝ የምትባለው እንስሳ ወደ ኔስቷ ሁልጊዜ እንቁላሎችን ትመልሳለች ይላል። ይሄ ሁልጊዜ የምታደርገው ነው፣ ኢንስቲንክቲቭ ቢሄቪየሯ ነው። ስፓይደር ስፒኒንግ ዌብ ስፓይደሮች ዌብን ሁልጊዜ ይሰራሉ አይደለም። ይሄም ኢንስቲንክቲቭ ባህሪያቸው ነው፣ ሁልጊዜ የሚያደርጉት ነገር ነው። ስለዚህ ሁልጊዜ የሚሆን ነገር ሁልጊዜ ተደጋጋሚ የሚሆን ነገር ፓተርኑ ሁል ጊዜ በቃ በትክክል የሚሆን ነገር ከሆነ
ይሄ ኢንስቲንክቲቭ እንለዋለን። ቀጣዩ ደግሞ ታክሲስ እና ኬኔሲስ ናቸው። እነዚህ የኦሪየንቴሽን የሙቭመንት አይነት ናቸው። ኦሪየንቴሽን የሙቭመንት አይነቶች ናቸው። ዴፊኒሽናቸውን ስንመለከት አውቶማቲክ ሙቭመንት ኢን ሪስፖንስ ቱ ዘ ስቲሙለስ፣ ለስቲሙለሱ አውቶማቲክ ሙቭመንት ነው። የሆነ የሚሰጥ ሙቭመንት የሆነ የሚሰጥ ሪስፖንስ ያን እንለዋለን ማለት ነው። ይሄን ታክሲስ እና ኬኔሲስ እንመለከት። የራሳቸው የሆነ ዴፊኒሽን አላቸው፣ የራሳቸው የሆነ ልዩነት አላቸው ሁለቱም። ታክሲስ ዳይሬክት ሙቭመንት ነው። ዳይሬክትድ ሙቭመንት የተባለው እሱ ዳይሬክሽን ስላለው ነው። ቱዋርድ ነው ወይም ደግሞ ባክዋርድ ነው። የሆነ ነገር ዳይሬክሽን ተከትሎ የሚሄድ ከሆነ ታክሲስ እንለዋለን። ኬኔሲስ የምንለው ደግሞ ራንደም ሙቭመንት ነው። ለሆነ ነገር ኢንተንሲቲው ብዛቱ ለጨመረ ነገር መጓዝ እንጂ ዳይሬክሽኑን አይፈልግም። ዳይሬክሽኑ ምንም አይነት ዳይሬክሽን ይሁን ግን ደግሞ ዳይሬክሽኑን ተከትሎ ሳይሆን ኢንተንሲቲው ብዛቱ ከጨመረ ለዛ ነገር መሄድ መገዛት ማለት ነው። ለምሳሌ ከታክሲስ ኤግዛምፕል ብንመለከት ሞዝ ፍላይንግ ቱዋርድ ላይት፣ ሞዝ የምትባለው እንስሳ ቱዋርድ ላይት ወደ ላይት ሁል ጊዜ ትሄዳለች ይላል። ሁል ጊዜ ትዋርድ ታረጋለች፣ ላይት ባየች ቁጥር ትዋርድ ታረጋለች ይለናል። ይሄ ምን አይነት ነው የምንለው? ላይትን ሪስፖንስን ስንሰጠው ላይት ስቲሙለስ ሲሆን ፎቶ ብለን ነው የምንሰይመው፣ ላይት ሲሆን ማለት ነው። ግራቪቲ ሲሆን ለምሳሌ በፕላንት ጊዜ ጂኦ እንደምንለው ማለት ነው። ኬሚካል ሲሆን ደግሞ ኬሞ እንደምንለው ልክ እነዛ ላይትን ፎቶ ነው የምንለው። ስለዚህ አሁን ምን አይነት ብንባል ፖዚቲቭ ነው። ትዋርድ ከሆነ ሁሉ ጊዜ ፖዚቲቭ ነው ማለት ነው። ፖዚቲቭ ፎቶ ታክሲስ እንላለን። አዌይ ፍሮም ወይም ደግሞ ባክዋርድ ካለን ደግሞ ኔጌቲቭ ነው። ከዛ የሚሸሹ ከሆነ ከስቲሙለሱ የሚሸሹ ከሆነ ኔጌቲቭ ይሆናል። በታክሲስ ጊዜ ከስቲሙለሱ ወደ ስቲሙለሱ እየተጠጉ ያን ዳይሬክሽን እየተከተሉ የሚሄዱ ከሆነ ደግሞ ፖዚቲቭ ይሆናል ማለት ነው። ኬኔሲስ ያው ራንደም ሙቭመንት ነው፣ ኢንቴንሲቲው በጨመረ ቁጥር ነው። ለሱ ደግሞ ኤግዛምፕል ውድ ላይስ ሙቪንግ ራንደምሊ ቱ ፋይንድ ሂዩሚድ ኤሪያስ። ሂዩሚድ ኤሪያን ለማግኘት ውድ ላይንግ ራንደምሊ ትጓዛለች፣ ምንም ዳይሬክሽን ሳትል ኢንቴንሲቲው ስለበዛ ብቻ በዛ አካባቢ ትጓዛለች ይለናል። አራተኛው ደግሞ ኢምፕሪንቲንግ ነው። ኢምፕሪንቲንግ ወይም አርሊ ላይፍ ለርኒንግ ሚክስ ኢኔት ኤንድ ለርኒንግ ይለናል። በአብዛኛው ግን ይሄ የሚያደለው ወደ ኢኔት ቢሄቪየር ነው። ለርኒንጉ ብዙም እንትን አይልም። በአብዛኞቹ እንስሳቶች ሁልጊዜ የሚከሰተው ቶሎ ስለሆነ ልክ እንደተወለዱ በቅጽበት የሚከሰት ስለሆነ ወደ ኢኔት ነው የምንወስደው። ለምሳሌ ዴፊኒሽን ስንመለከት ያንግ አኒማልስ አታች ቱ ፈርስት ሙቪንግ ኦብጀክት ዘይሲ፣ ገና የተወለዱ እንስሳቶች መጀመሪያ ያዩትን ኦብጀክት ተከትለው ሙቭ ማድረግ ነው የሚፈልጉት። ይሄ ኢምፕሪንቲንግ ወይም ደግሞ ሙቭመንት እንለዋለን ባጭሩ። ኤግዛምፕል ስንመለከት ቤቢ ዳክስ ፎሎዊንግ ዜር ማዘር አፍተር በርስ፣ የተወለዱ ዳኮች ልክ እንደተወለዱ እናቶቻቸውን መከተል ይጀምራሉ ይለናል፣ ልክ እንዳዩቸው። ስለዚህ ኢምፕሪንቲንግ ሙቭመንት ነው ማለት ነው ባጭሩ። ኒውሊ ሃች ተርትልስ ሙቪንግ ቱዋርድ ዘ ኦሽን፣ ወደ ኦሽን እንደሚኖሩ አያውቁም እነዚህ ተርትሎች፣ የባህር ኤሊዎች ማለት ነው። ግን ደግሞ ወደ ባህሩ ይሄዳሉ ይለናል። ይሄም ኢምፕሪንቲንግ ነው። ወደሚንቀሳቀስ ወዳዩት ነገር ብቻ መሄድ ኢምፕሪንቲንግ ወይም ደግሞ ሙቭመንት ነው። ግን ደግሞ ይሄ ከሁሉም የተሻለ ዲቨሎፕ የሆነ ነው ከሁሉም ማለት ነው። ለርንድ ቢሄቪየርን ስንመለከት ኤክስፔሪየንስ ቤዝድ ነው። በኤክስፔሪየንስ በለርኒንግ በስኪል የሚገኝ ስለሆነ ማለት ነው። ዲቨሎፕ ስሩ ኤክስፔሪየንስ ኤንድ ፕራክቲስ፣ የሆነን ነገር በመደጋገም ፕራክቲስ በማድረግ የሚመጣ ስለሆነ ለርንድ እንለዋለን። ከመማር የሚመጣ ስለሆነ ማለት ነው። ሄልፕስ አኒማል አዳፕት ዜር ኢንቫይሮንመንታቸውን እንዲላመዱት ያደርጋል። የሆነ ነገር ገና ተወልደው ምንም የማያውቁ ከሆኑ ታላላቆቻቸውን አይተው ያን ነገር እንዴት መላመድ እንዳለባቸው ያውቃሉ ማለት ነው። ካን ቼንጅ ኦቨር ታይም ዊዝ ኒው ኤክስፔሪየንስ፣ በታይም በአዲስ ኤክስፔሪየንሶች እየተሻሻለ ሊሄድ ይችላል። ሰዎችም ሊያሻሽሉላቸው ይችላሉ በአኒማል ጊዜ ሲሆን ማለት ነው። ወይም ደግሞ ራሳቸው ኢቮሉሽን በሚካሄድ ጊዜ ምሳሌ እነሱ ራሳቸውን ዲቨሎፕ እያደረጉ ይመጣሉ ማለት ነው። ታይፕስ ኦፍ ለርንድ ቢሄቪየርን ስንመለከት ልክ እንደ ኢኔት ሁሉ እሱም የራሱ ታይፕ አለው ማለት ነው።
ሃቢቹዌሽን እንለዋለን። ወይም ኢግኖር ሪፒትድ ስቲሙለስ የሚደጋገምን ስቲሙለስ ሪፒት የሚሆንን ስቲሙለስ ኢግኖር ማድረግ መተው ችላ ማለት ማለት ነው። ሃቢቹዌሽን አብዛኛው ሀቢት የሚሆን ነገር ይተዋል አይደል ችላ ይባላል። ልክ ሃቢቹዌሽን ማለት ሀቢት አድርገን የምንተው ነገር እንደማለት ነው። አን አኒማል ስቶፕስ ሪስፖንዲንግ ቱ ዘ ስቲሙለስ ሃርምለስ ቱ ሪፒትድ ኦር ሃርምለስ ስቲሙለስ ለሆነ ስቲሙለስ ሃርምለስም ይሁን ወይም ደግሞ ጠቃሚ የሚሆን ያ ስቲሙለስ ብቻ ግን ሪስፖንስ መስጠታቸው ማቆም ከሆነ ያ ሃቢቹዌሽን እንለዋለን። ከመላመዳቸው ፕራክቲስ ከማድረጋቸው የተነሳ ነው አይደለም ኢግኖር ማድረግ የመጣው። ይሄን እንደ ለርንድ ቢሄቪየር ነው። ለርንድ ቢሄቪየር ነው ግን ደግሞ ዲክሪዝ ሪስፖንስ ነው የምንለው። ይሄን ኢንክሪዝ ሪስፖንስ እኮ አለ ግን ደግሞ ይሄ ዲክሪዝ ሪስፖንስ ነው። እየቀነሰ ነው የሚመጣው ዲክሪዝ ሪስፖንስ። ለምሳሌ በርድ ኢግኖሪንግ ስኬርስ ክሮውስ ኦቨር ታይም የሆነ የሚያስፈራ ድምፅን በርዶች ከጊዜ እያለፈ በመጣ ቁጥር ኢግኖር እያደረጉት ይመጣሉ። ያ ማለት እየተላመዱት መጥተዋል ማለት ነው። ሲቲ ዶግስ ኖት ሪያክቲንግ ቱ ዘ ካር ሆርንስ በከተማ የሚኖሩ ውሻዎች ለመኪና ድምፅ ሪያክት አይሰጡም ማለት ምላሽ አይሰጡም ይለናል። ይሄ ምንድነው? በምን ምክንያት ነው የመጣው? በመላመዳቸው ምክንያት ነው አይደለ? ምንም መኪና አይቶ የማያውቅ ውሻ ግን ቢሆን የሆነ ይጨምራል ሪስፖንሱ ለዛ ለመኪና የሚሰጠው ሪስፖንስ ማለት ነው። ቀጣዩ ደግሞ ክላሲካል ኮንዲሽኒንግ ነው። ክላሲካል ኮንዲሽኒንግ አሶሲኤትድ ቤዝድ ለርኒንግ ይባላል። ለምን አሶሲኤትድ ለርኒንግ ተባለ ብንል አሶሲኤትድ ለርኒንግ የተባለበት ምክንያት ኮንዲሽንድ ስለሆነ ነው። ኮንዲሽንድ ደግሞ ማለት ፕሮሰስ ኦፍ ለርኒንግ ነው። ባይ አሶሲኤሽን በአሶሲኤሽን አማካኝነት የሚመጣ ለርኒንግ ስለሆነ አሶሲኤሽን ለርኒንግ እንለዋለን ማለት ነው። የዚህ አይነት ቢሄቪየር ለርኒንግ ነው አሶሲኤትድ ዊዝ ዋን ስቲሙለስ ቱ ዘ አናዘር አንድ ስቲሙለስ ከሌላኛው ስቲሙለስ ጋር የተገናኘበት ማለት ነው። ወይም ደግሞ የሆነ ኮኔክሽን ይፈጥራል ማለት ነው። ይሄ ዲስከቨሪ የተደረገው ኢቫን ፓቭሎቭ በዶግ ላይ ነው ይሄን ኤክስፐሪመንት የሰራው ማለት ነው። ዶጊንግ ሳሊቬቲንግ አት ዘ ቤል ኦፍ ሳውንድ ይላል። ስንመለከተው በክላሲካል ኮንዲሽኒንግ ጊዜ አንኮንዲሽንድ ስቲሙለስ የምንለው አለ። ዩኤስ እንበለው አንኮንዲሽንድ ስቲሙለስ። ይሄ ማለት ዲስ ስቲሙለስ ዛት አውቶማቲካሊ ትሪገርስ ሪስፖንስ ልክ ይህንን ስቲሙለስ እንዳሉ እንደተገኘ የሆነ ትሪገር ያደርጋል የሆነ ሪስፖንስ ቶሎ ብሎ ያስነሳል ማለት ነው። ሪስፖንስ ቶሎ እንዲሰጡ ያደርጋቸዋል። ይሄ አንኮንዲሽንድ እንለዋለን። ከመማራቸው በፊት ያለው ለምሳሌ ስሜል ኦፍ ፉድ ምግብ ሲሸታቸው ሳሊቭ ያደርጋሉ አይደለ? ስሜል ኦፍ ፉድን ልክ እንደ አንኮንዲሽንድ ስቲሙለስ እንይዘዋለን ማለት ነው። ምንም ሌላ ከፕሪቪየስ ነገር ጋር ኮኔክሽን አይኖረውም አይደለ? አንኮንዲሽንድ ስለሆነ ያለ ልምድ ወይም ደግሞ ያለ መማር የመጣ ነገር ስለሆነ ማለት ነው። ቀጣዩ ደግሞ አንኮንዲሽንድ ሪስፖንስ ነው። አንኮንዲሽንድ ስቲሙለስ አንኮንዲሽንድ ሪስፖንስ ያስከትላል። ዩአር እንበለው አንኮንዲሽንድ ሪስፖንስ ማለት ነው። አንለርንድ ሪስፖንስ ዛት ኦከርስ ናቹራሊ ቱ ዛት አንኮንዲሽንድ ስቲሙለስ ለአንኮንዲሽንድ ስቲሙለስ የምንሰጠው ናቹራሊ የሚገኝ ነገር ከሆነ አንኮንዲሽንድ ሪስፖንስ እንለዋለን። ለምሳሌ ቅድም ስሜል ኦፍ ፉድ ብያለሁኝ አይደል? ስሜል ኦፍ ፉድ እንደ አንኮንዲሽንድ ስቲሙለስ ነው የሚያዘው። ስሜል ኦፍ ፉድ የምግብ ሽታ ማለት ነው። አንኮንዲሽንድ ሪስፖንሱ ደግሞ ምን ይሆናል? ሳሊቬሽን ይሆናል። ሲሸታቸው ምራቅ ያመነጫሉ ማለት ነው። ስለዚህ እነዚህ ሁለቱን ናቸው። ቀጣይ ደግሞ ዱሪንግ ኮንዲሽኒንግ ጊዜ እየተማሩ ወይም እየሰለጠኑ በሚመጡበት ጊዜ ኮንዲሽንድ ስቲሙለስ ይፈጠራል። ዩሲ እንበለው። ኮንዲሽንድ ስቲሙለስ ኒውትራል ስቲሙለስ ነው። ግን ደግሞ ኒውትራል የሚሆነው ፕሪቪየስ ኮኔክሽን ስለማይኖረው ነው ከአንኮንዲሽንድ ሪስፖንስ ጋር። ከአንኮንዲሽንድ ሪስፖንስ ጋር ምንም አይነት ግንኙነት ሳይኖረው ኒውትራል ሪስፖንስ እንለዋለን። ግን ደግሞ እየቆየ በልምድ ከዱሪንግ ኮንዲሽኒንግ በኋላ አፍተር ኮንዲሽኒንግ ከሆነ በኋላ እየቆየ እየተለማመዱ ሲመጣ ኒውትራል አይሆንም። ኮንዲሽንድ ስቲሙለስ ነው የምንለው። ለምሳሌ ለዚህ ብንመለከት ሳውንድ ኦፍ ቤል የዝች ጩኸት ማለት ነው። የቤል ጩኸት
የእሷ ጩኸት ለምሳሌ መጀመሪያ ላይ እኮ ምንም ሳይማሩ ሳያውቁ በፊት ምንም አይነት ሪስፖንስ አያስከትልም ነበር አይደለ? ስለዚህ መጀመሪያ ምንም ኒውትራል ነበር ማለት ነው። ለዛ ነገር እነሱ ቢጮሁም ባይጮሁም ምንም ነገር ሪስፖንስ አይሰጡም፣ ምንም ግድ የላቸውም ነበረ። በኋላ ግን እየለመዱ ሲመጡ ያ እየጮኸ ምግብ እንደሚሰጣቸው ሲያውቁ ምራቅ ማመንጨታቸውን ይጀምራሉ ማለት ነው። በፊት ግን ምራቅ የሚያመነጩት የምግብ ሽታ ሲኖር ነበር። አሁን ደግሞ የዚህ የቤሉ ጩኸት ሲኖር ምራቅ ማመንጨት ይጀምራሉ ማለት ነው። ቀጣዩ ደግሞ ኮንዲሽንድ ሪስፖንስ ነው። ኮንዲሽንድ ሪስፖንስ ዩሲ እንበለው። ይሄ ደግሞ በኮንዲሽንድ ስቲሙለስ አማካኝነት የሚፈጠር ነው። ኢዝ ለርንድ ሪስፖንስ ቱ ዘ ፕሪቪየስ ኒውትራል ስቲሙለስ። መጀመሪያ ላይ የነበረው ኒውትራል ስቲሙለስ ነበር አይደል? ሳውንድ ኦፍ ቤል እነሱ ቢጮህም ባይጮህም ምንም ሀሳብ አይኖራቸውም ነበር። ምግብ ይመጣል ብለው ያስቡ ነበር። ግን ደግሞ ሳውንድ ኦፍ ቤል እየጮኸ ምግብ ሲሰጣቸው እየለመዱት ሲመጣ ኮንዲሽን ስቲሙለስ ሆነ። ያን ነገር ለመዱት። ያ ደግሞ ኮንዲሽን ስቲሙለስ ከሆነ ኮንዲሽን ሪስፖንስ ያመነጫል ማለት ነው። ይሄ ኮንዲሽን ስቲሙለስ ደግሞ ለምሳሌ ብንመለከት ሳሊቬሽን ነው። ሳሊቬሽን ሁለት ቦታ ነው የምንመለከተው። መጀመሪያ አንኮንዲሽንድ ነበረ፣ በኋላ ላይ ደግሞ ኮንዲሽንድ ሪስፖንስ ይሆናል ማለት ነው። ስለዚህ እነዚህ ናቸው በክላሲካል ኮንዲሽኒንግ ጊዜ የምናያቸው። ኦፕራንት ለርኒንግ ደግሞ ቀጣዩ ኦፕራንት ለርኒንግ ነው። ትራይ ኤንድ ኢረር ለርኒንግ ይባላል። በመሞከር እና በመሳሳት የሚመጣ ነገር ነው። ይሄ ደግሞ ትንሽ ልዩነት ነው ያለው ከክላሲካል ኮንዲሽኒንግ። ለርኒንግ ስሮ ሪዋርድ ኤንድ ፓንሽመንት፣ በቅጣትና ደግሞ በመሸለም የሚመጣ ቢሄቪየር ነው። ለምሳሌ ዶግ ለርኒንግ ትሪክስ ፎር ትሪት ለማሳየት ውሻዎች የሆነ ትሪክ ማሳየት ይለማመዳሉ አይደል? የሆነ ነገር ያልተለመደ ነገር ለማሳየት ይሞክራሉ። ያ ግን ተምረው ነው። ለምሳሌ ጥሩ ነገር እንዲሰሩላቸው ከተፈለገ ሪዋርድ ይሰጧቸዋል። የሆነ በምግብ ሊሆን ይችላል ወይም በሆነ ደስ በሚላቸው ነገር ሪዋርድ ይሰጧቸዋል። ግን ደግሞ እንዲቀንሱ ያን ነገር እንዲቀንሱ የሚፈለግ ከሆነ ደግሞ ሬንፎርስ ወይም ደግሞ ፐኒሽመንት ቅጣት ያስከትሉባቸዋል ማለት ነው። በዚህ አማካኝነት ሪስፖንሳቸውን እየጨመሩ ወይም እየቀነሱ የሚፈለገው ደረጃ ላይ ይደርሳሉ ማለት ነው። ራት ፕሬሲንግ ኤ ሊቨር ቱ ጌት ፉድ ኢን ላብ፣ በላቦራቶሪ ውስጥ አይጥን አስቀምጠው ያቸው አይጥ ደግሞ ፕረስ ስታረግ ምግብ እንድታገኝ ያደርጓታል። ይሄ አሁን ለምሳሌ ያንን እየሰራች ምግብ እንደምታገኝ ስለምታውቅ ሪዋርድ ነው። በሪዋርድ አማካኝነት የመጣ ነገር ነው ማለት ነው። ይሄ ደግሞ ዲስከቨር የሆነው በቢኤፍ ስኪነር ነው። በስኪነር አማካኝነት ነው ይሄ ዲስከቨር የተደረገው እና ደግሞ እሱ በዚህ አማካኝነት ሶስት ሪስፖንሶቹን ለይቷል። ኒውትራል ኦፕራንት፣ ሬንፎርስ ኤንድ ፓኒሽመንት። ኒውትራል የምንለው ምንም አይነት ዲክሪዝም ኢንክሪዝም የማያደርግ ለአኒማሎቹ ምንም አይነት ሪስፖንስ የማያስከትል ማለት ነው። ኢንክሪዝም ዲክሪዝም የማያደርግ ናይዘር ዲክሪዝ ኖር ኢንክሪዝ የማያደርግ ማለት ነው። ሪዋርድ ወይም ደግሞ የኛው ሬንፎርሰር የምንለው ፎርስ የሚሰጣቸው ያን ነገር እንዲጨምሩ የሚያደርጋቸው ሪዋርድ ነው፣ መሸለም ነው። ያን ነገር ፖዚቲቭ ሪስፖንስ እንዲሰጡ የሚያደርጋቸው። ሬንፎርሰር ወይም ደግሞ ፓኒሽመንት የምንለው ደግሞ እየተቀጡ ሲመጡ ፓንሸር እየሆኑ እየተቀጡ ሲመጡ ዲክሪዝ እያደረጉ ይመጣሉ። ያን የሚሰጡትን ሪስፖንስ የሚሰጡትን ምላሽ እየቀነሱ ቢሄቪየራቸውን እየቀነሱ ይመጣሉ ማለት ነው። ቀጣዩ ኦብዘርቬሽናል ለርኒንግ ባይ ዋቺንግ አዘርስ፣ ሌሎችም በማየት የሚመጣ ለርኒንግ የምናገኘው ልምድ ማለት ነው። ለምሳሌ አኒማል ኢሚቴት ዘ ቢሄቪየር ኦፍ አዘርስ፣ አኒማሎች የሌሎችን ነገሮች ኢሚቴት ያደርጋሉ፣ ይወስዳሉ ወይም ደግሞ ይቀዳሉ ማለት ነው ባህሪያቸውን። ለምሳሌ ያንግ ቺምፕ ለርኒንግ ቱ ዩዝ ቱልስ ፍሮም አዳልትስ፣ ከትላልቆቹ ገና የተወለዱት ቺምፓንዚዎች ማለት ነው እንዴት እቃዎች መጠቀም እንዳለባቸው ያውቃሉ። ዶልፊን ኮፒንግ ትሪክስ ፍሮም ትሬነርስ፣ ለምሳሌ ዶልፊኖች ትሪክ ያሳያሉ አይደለ? ያን ትሪክ ደግሞ በኦብዘርቬሽን በማየት ነው የሚያመጡት ትሬነሮቹ እያሰለጠናቸው ሲመጡ በማየት የሚያመጡት ነው ማለት ነው። ቀጣዩ ኢንሳይት ለርኒንግ ወይም ደግሞ ፕሮብለም ሶልቪንግ ዊዛውት ትራያል ኤንድ ኢረር፣ ፕሮብለም ሶልቪንግ እንለዋለን። ይሄ በሂውማኖችም ውስጥ የምናገኘው ነው።
ሶልቪንግ ኤ ፕሮብሌም ዊዛውት ፕራዮር ኤክስፔሪንስ ከዛ በፊት ምንም አይነት ኤክስፔሪንስ ሳይኖራቸው ያን ነገር ሶልቭ የሚያደርጉበት ማለት ነው። ለምሳሌ ኤቲም ስታንዲንግ ቦክስ ቱ ሪች ባናናስ በዚህ ኤክስፐሪመንት ሲሰራ የሆነ ክላስ ውስጥ የሆነ ሩም ውስጥ ቦክስ እና ደግሞ ቺምፓንዚ ከዛ ደግሞ ባናና ተንጠልጥሎ እንዲቆይ ተደረገ። ያ ቺምፓንዚ ማድረግ እንዳለበት ሲያስብ በኋላ በፕሮብሌም ሶልቪንግ ማለት በኢንሳይት ለርኒንግ እዚህ ቦክሱ ላይ ወጥቶ ባናናውን ማግኘት እንደሚችል ያውቃል ማለት ነው። ስለዚህ ፕሮብሌም ሶልቪንግ ወይም ደግሞ በጣም ማሰላሰል የሚጠይቅ ነገር ፕሮብሌም ሶልቪንግ ወይም ኢንሳይት ለርኒንግ እንለዋለን ማለት ነው። ክራውስ ዩዚንግ ስቲክ ቱ ጌት ፋውንድ ኦፍ ደ ሆል ወፎች ከሆነ ጉድጓድ ውስጥ እንጨትን ተጠቅመው ምግብ ማግኘትን ይለማመዳሉ ማለት ነው። ይሄ ኢንሳይት ለርኒንግ ነው። ፕሮብሌም ሶልቪንግ የሆነ ነገር ችግርን መፍታት ከሆነ ማለት ነው። ዛይዝ ኦፍ ዲስ ቢሄቪየርስ የእነዚህ ቢሄቪየር ጥቅማቸው ሰርቫይቭ ኤንድ አዳፕሽን ነው። ቅድም ብየዋለሁኝ። ሰርቫይቭ ለማድረግ ይጠቅማቸዋል እና ደግሞ አዳፕት ያደርጋሉ። የሆነ ነገር እየተላመዱት ይመጣሉ። ሶሻል ኢንተራክሽን ለምሳሌ ኮሚኒኬሽን ይሆናል፣ ኮኦፕሬሽን በአንድ ላይ እንዲሰሩ እንዲግባቡ ያደርጋቸዋል። ሂውማን ኢንተራክት ሂውማን ሃው አርባናይዜሽን ቼንጅ አኒማል ቢሄቪየር የከተማ መስፋፋት እየጨመረ በመጣ ቁጥር አኒማል ቢሄቪየራቸውን እያጡ ይመጣሉ። ለምሳሌ ዶልፊኖች አሁን በተፈጥሮ ትሪክ ማሳየት ላይችሉ ይችላሉ አይደለ? ግን ደግሞ እየሰለጠኑ ሲመጡ ትሪክ ማሳየት ይጀምራሉ። ስለዚህ ቼንጅ ያመጣል ማለት ነው። ጀነራሊ ስናየው ኢኔት ቢሄቪየር የምንለው ዛት አኒማል ቦርን ዊዝ ኢት ሃፕን አውቶማቲካሊ ዊዛው ፕራየር ኤክስፔሪንስ ከዛ በፊት ምንም አይነት ልምድ ሳይኖራቸው ለዛ ነገር አውቶማቲካሊ የሚሰጡ ሪስፖንስ ከሆነ ኢኔት እንለዋለን። ለርንድ የምንለው ደግሞ ቢሄቪየር ዛት አኒማልስ ዲቨሎፕ ስሮ ኤክስፔሪንስ ኦብዘርቬሽን ኤንድ ፕራክቲስ ከዛ በፊት በነበራቸው ልምድ በማየት ወይም ደግሞ ፕራክቲስ በማድረግ በመለማመድ የሚያመጡት ከሆነ ደግሞ ለርንድ ቢሄቪየር እንለዋለን ማለት ነው። በምንድን ኮንትሮልድ ይሆናሉ ስንል ኢኔት ቢሄቪየር ዲተርማይንድ ባይ ጄን ኤንድ ነርቨስ ሲስተም ነው። ለርንድ ቢሄቪየር ደግሞ ኢንፍሉዌንስድ ባይ ኤክስፒሪየንስ ኢንቫይሮንመንት ኤንድ ፕራክቲስ ሊሆን ይችላል። ለምሳሌ ከኢኔት ቢሄቪየር ሪፍሌክስ አክሽን ብሬን ላይ አይሄድም፣ ስፓይናል ኮርድ ላይ ነው የሚጨርሰው። ቶሎ ስለሆነ ሪስፖንስ ነው የሚሰጠው ስፓይናል ኮርድ ላይ፣ ከስፓይናል ኮርድ ነው ሪስፖንስን የሚያመጣው ማለት ነው። እንዴት ነው ፍሌክሲብል እና አዳፕቲቢሊቲያቸው መሻሻል ይችላሉ ወይስ አይችሉም የሚለውን ስንመለከት ደግሞ ኢኔት ቢሄቪየር ፊክሰር ነው፣ ዳዝ ኖት ቼንጅ ኦቨር ታይም። በምን የሚያክል ጊዜ በተፈጥሮ የተገኘ ነገር ስለሆነ በምን የሚያክል ጊዜ ሊሻሻል የማይችል ነው፣ ፊክሰር ነው። ለርንድ ቢሄቪየር ደግሞ ፍሌክሲብል ነው፣ ካን ቼንጅ ቤዝድ ኦን ኤክስፔሪየንስ፣ በኤክስፔሪየንስ አማካኝነት ሊሻሻል ይችላል ማለት ነው። መቼ ይፈጠራል ስንል ለኢኔት ቢሄቪየር ፕሬዘንስ ፍሮም በርስ እንደተወለዱ የሚገኝ ነገር ነው እና ደግሞ ዲቨሎፕ ቬሪ ኤርሊ ኢን ላይፍ ገና እንደተወለዱ ዲቨሎፕ የሚሆን ነገር ነው። ለርንድ ቢሄቪየር ደግሞ ዲቨሎፕ ግራጁዋሊ ስሮ ኤክስፔሪየንስ በሆነ ቀስ እያለ በሚመጣ በኤክስፔሪየንስ ነው እየተለማመዱት የሚመጣው። ኤግዛምፕል ስንመለከት ለኢኔት ዳክሊንግ ፎሎን ዜር ማዘር አፍተር በርዝ ይሄ ኢምፕሪንቲንግ ነው። ሙቭመንት ከሆነ ልክ እንደተወለዱ መንቀሳቀስ ከሆነ ኢምፕሪንቲንግ ነው። ስፓይደር ስፒኒንግ ዌብ ዊዛውት ቢጊን ቶት ይሄን ደግሞ ኢንስቲንክቲቭ ነው፣ ሁሉ ጊዜ ሬጉላር ሆኖ የሚከናወን ነገር ስለሆነ። ታርትል ሙቪንግ ቱዋርድ ኦሽን አፍተር ሂጂንግ ይሄም ኢምፕሪንቲንግ ነው። ሁሉም የኢኔት ቢሄቪየር አይነቶች ናቸው። ለርንድ ደግሞ ኤግዛምፕል ስንመለከት ዶግ ለርኒንግ ትሪክስ አፍተር ትሬኒንግ ዶጎች ከተማሩ በኋላ ትሪኮች ማሳየት ይጀምራሉ። ቺምፓንዚ ዩዚንግ ቱልስ ቱ ጌት ፉድ ይሄም ልክ እነዛው። በርድስ ለርኒንግ ሶንግ ፍሮም ዜር ፓረንት ይሄ ደግሞ በማየት በመመልከት ፓረንቶቻቸውን እየጨመሩት የሚመጣው ነገር ነው ማለት ነው። ኤክስፐሪመንታል ኤግዛምፕል ለኢኔት ቢሄቪየር ጎዝ ሮሊንግ አን ኢግ ባክ ቱ ኢትስ ኔስት ሁልጊዜ ፊክስድን አክሽን ፓተርን ነው። ጎዝ የምትባለው እንስሳ ሁልጊዜ ወደ ኔስት እንቁላሎቿን ትመልሳለች ማለት ነው። ለርንድ ቢሄቪየር ደግሞ ለምሳሌ ኢቫን ፓቭሎቭ በሰራው ዶግ ሳሊቬቲንግ አት ዘ ሳውንድ ኦፍ ዘ ቤል ይሄ ክላሲካል ኮንዲሽኒንግ ላይ ያየነው ነው ማለት ነው። ሊሻሻል አይችልም። በምን የሚያክል ጊዜ
ኢኔት ቢሄቪየር ሊሻሻል አይችልም። ለርንድ ቢሄቪየር ከሆነ ደግሞ በኤክስፔሪየንስ፣ በፕራክቲስ፣ በመሸለም ወይም ደግሞ በመቀጣት እየዳበረ የሚመጣ ነገር ነው ማለት ነው። ኢኔት ቢሄቪየር የተገኘው ቦርን ዊዝ ኢኔቸር ነው። ለርንድ ደግሞ ጌንድ ፍሮም ኤክስፔሪየንስ ነው ማለት ነው። ስለዚህ የዛሬዎቹ ቪዲዮዎች የዛሬው ቪዲዮ ይሄ ነበረ። በቀጣይ ደግሞ ከዚህ ዩኒት የመጡ ጥያቄዎችን እንሰራለን ማለት ነው።